ኢዛን አለ? የለም። ፈልገሽው ነው? አው ደጋግሜ ስደውልም ስልክ አያነሳም። ስልኩን እኔ ጋር ትቶት ሄዶ ነው። ሲመጣ እነግርልሻለሁ። ዛሬማ ሳላገኘው አልሄድም። አየህ አይደል? ነግሬህ ነበር እኮ። ቆይ ያውላ ኩራቷ የት ገባ? ድሮ እኮ እንኳን ልትመጣ ስደውል እንኳን አታነሳም ነበር። እኔ እኮ ነበርኩ ለምኜ ማገኛት። ትንሽ ተወት አርጋት፣ ራሷ ልትፈልግ ትመጣለች አላልኩም? ለምን ግን? እኛ ሴቶች እንዲህ ነን፣ መተው እንፈራለን። አሁን የምትሄድበት እንዳይረፍድብህ ሂድ፣ በኋላ ስመጣ እናወራለን። እሺ እያለህ ነው ያለኸው የምታስብለው? ስፈልግሽ ማትፈልጊ ልጅ ዛሬ ምን ተገኘና ፍለጋ መጣሽ? ዋናው ፈልጌ መምጣት አይደል? እሱ አይበቃም? አይበቃም። አቤት አቤት። ለምን ፍቅርን የቀመር ጨዋታ ታደርጊዋለሽ? እኔ እስከማውቀው ፍቅር በንጹህ ልብ የሚኖሩት እውነት እንጂ ቀመር አይደለም። አንቺ ግን መውደዴን ችላ ብለሽ መተው ያሳሰበሽ አይደል? እኔ ስወድሽ እንድትወጂኝ እንጂ በመተው ፍራቻ የኔ እንድትሆኝ አልፈልግም። እሺ ይቅርታ። ለምን ሆኖ ይቅርታ? ስወድሽ መውደድ ስላልቻልሽ ነው ወይስ ስለ ሁሉም ነገር? እኔ እኮ እወድሃለሁ። እልሁም ፍቅር ይሄን ያስባለሽ እርግጠኛ አይደለሁም። ለማንኛውም አሁን ልሂድ፣ እቸኩላለሁ። ሌላ ሰው ለምደሃል ማለት ነው እንጂ አንተማ በእኔ እንደዚህ አጨክንም ነበር። እኔ እንኳን ሌላ ሰው ለምጄ አይደለም። ጾምም አይደል በደሌን ይቅር እንዲለኝ ወደ ፈጣሪ ለመቅረብ እየሞከርኩ ነው። አሁንም ወደዛ ነው የምሄደው። የአብይ ጾም ሁለተኛ ሳምንት ቅድስት በሚል ስያሜ ይጠራል። ይሄም ጌታችን ጾም የጀመረበትና የተለየችን የተቀደሰች መሆኗን ያመለክታል። እኛም በዚህ ጾም በሙታን ሳማር ቅዱስ ሚካኤል ገዳም የሚገኙ አባቶችን በማገዝ ካሉባቸው ችግሮች ፋታ እንዲያገኙ እናርጋቸው። ለነፍሳችንም ስንቅን እንያዝ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 በአብሲኒያ 14 10 29 444